ከድካምሽ አርፈሻል ነው ርዕሳችን። እሱ ነው የምናደርገው። ሁላችሁም በሉ ከድካምሽ አርፈሻል። አሁን የመጣ ነው እረፍት ፍለጋ ነው የመጣ ነው። ለማረፍ እረፍት አጥተናል። የሚያሳርፈን ነገር ሚዲያውን ስንከፍተው ሚዲያው እረፍት የለውም። ቴሌቪዥኑ ይሄን ያክል ሰው በመሬት መንሸራተት አለቀ፣ ይሄን ያክል ሰው በጎርፍ ሙላት ተወሰደ፣ በዚህ ቦታ ላይ በመኪና አደጋ ይሄን ያክል ሰው ተገልብጦ መኪናው አለቀ። በእጃችን ያለው ሚዲያውን ደግሞ ስናይ አለቀልህ፣ ወየውልህ፣ ፈለጠ፣ ቆረጠ። በማህበርም በእድር ቁጭ ብለንም ስንወያይ እረፍት የለም። ፈለጠ፣ ቆረጠ፣ አለቀ ባንባባልም በእድር ቁጭ ብለን ማታ ስናመሽ ቡና እየጠጣን አሁንም እረፍት የለም። የምናወራው ስለ ኑሮ ውድነት ነው፣ ስለ በረከት ማጣት ነው። ዘይቱ አልበረከት አለኝ፣ እኔማ ምን ይሻለኛል፣ የጤፍ ዕቃው አልበረከት አለኝ፣ እኔማ ምን ይሻለኛል፣ የያዝኩት ብር አልበረከት አለኝ ወዘተ። እረፍት አሁን የመጣ ነው አሳራፊ ወደሆነ ወደ መድኃኔዓለም የመጣ ነው። አሳራፊ ወደሆነችው ወደ እናታችን ቅድስት ድንግል ማርያም የመጣ ነው። ስለዚህ ይሄን ርዕስ ለማንሳት ተገድጃለሁ። ከድካምሽ አርፈሻል። ይህ ቃል በሉቃስ ወንጌል ምዕራፍ 13 ቁጥር 12 ያለው ኃይለ ቃል እንደ እግዚአብሔር ፍቃድ አንድምታውን ሳንተረጉመው ዝም ብለን ጥሬ ቃሉን ብቻ ለማየት እንገደዳለን። ለምን? ሰዓት የለምና። በዚህ መጽሐፍ ቅዱስ አጀማመሯ የማያስተምረን ፍጻሜዋ ግን ለእኔና ለእናንተ ትምህርት የምትሆነን አንዲት ግለሰብ ታሪክ እንመለከታለን። ጅማሬዋ አነሳሷ ለእኛ ትምህርት አይሆንም። ነገር ግን ፍጻሜዋ የመጨረሻዋ የ11 ሰዓቷ ጥሪ ግን ከእኛ ሕይወት ጋር ስለሚመሳሰል እችን ግለሰብ ለማንሳት ታሪኳን ለመተረክ ተገድጃለሁ። እቺ ሴት ወደ ታሪኩ ስንገባ እጅግ እናትና አባቷ ልጅ ያልነበራቸው፣ ታሪካቸው የተበላሸ፣ ሁሉ ነገር ያላቸው፣ ሀብት ንብረት ያላቸው፣ ነገር ግን እግዚአብሔርን ይላል ሊቃውንት አባቶቻችን መተርጉማን ሲያስተምሩ እግዚአብሔርን አምላክ አጥብቀው ይጠይቁ ነበረ። በጸሎት ወደ እግዚአብሔር ያሳስባል። ነገር ግን ልጅ የለም። መጨረሻ ላይ እነዚህ ሰዎች ጥያቄ በጠየቁት መሰረት ልጅ አገኙ። ልጅ በማግኘታቸው ደስ አላቸው። አንድ ሳይሆን 2 መንታ ልጅ አገኙ። እነዚህ ሰዎች ዘመድ አዝማድን ድግስ ደግሰው ደስታችን ደስታችሁ ነው በማለት ድል ያለ ድግስ ደገሱ። መውለዳቸው መንደርተኛ ሁሉ ሳይሆን አካባቢ ሰማ። ዘመድ አዝማድ አዳመጥ፣ ደስ አላት። ሁሉም ነገር ደስታው ድግሱ አለቀ። እናት ልጆቿን ይዛ ታጠባለች። ነገር ግን ብታይ እነዛ ልጆች ቁመታቸው አይጨምርም። እያጠባቻቸው ቁመታቸው አይጨምርም፣ እዛው ናቸው ያሉት። አይኗ እያየ እነዛ ልጆች እንደታቀፈቻቸው ቁመት ሳይጨምሩ ዓመታት እየተጨመሩ ጥርስና ሰውነታቸው ጠነከረ፣ ጥርስ አመለከቱ። እቺ ሴት ግራ ገባት። ምንድን ነው የተፈጠረው? ባለቤቷም ግራ ገባው። ምንድን ነው በቤታችን እየተፈጠረ ያለው? ልጅ በማግኘታችን ደስ ሲለን፣ ነገር ግን ቁመት የሌላቸው ቁመታቸው ወደ ላይ ከመሄድ ይልቅ ቁልቁል የሚሄዱ
እንደ ችፍርግ ቁመት የሌላቸው ከመልክ መልክ ከቁመና ቁመና የሌለ በዘራችን የሌለ ይሄን የሚመስል ሰው እንደው ታስታውሻለሽ በዘርሽ አለ አላት ባሏ። ምናልባት በዘርሽ መጥቶ ከሆነ በዘራችሁ አጭር ሰው መልክ የሌለው ዘር አለሽ አላት። እኔ አንተ ልጠይቅህ በአንተ በዘርህ ቢኖር ነው እንጂ እድገት የሌላቸው ምን ይሻለናል? አንዱ አንዱን እየወቀሰ አብረው ኖሩ። እነዚህ ልጆች ምግብ መመገብ ጀመሩ። ሰውነታቸው ጠነከረ። እድገት ግን የለም። ወደ ሰማይ ከሚልክ ለመሬት ቅርቡ ልጆቻቸውን አይተው በአደባባይ መውለዳቸውን ይዘው ወለድን ደስ ብሎናል እያሉ በሰው ፊት ልጆቻቸውን ከማሳየት ይልቅ ልጆቻቸውን በጓዳ ያስቀምጧቸው ጀመር። አፈሩባቸው። ዘመን ወዳጅ ሲመጣ እንዳትወጥ ይሏቸዋል። እንዳትወጥ እድገታቸው ቁልቁል ስለሆነ ከመልክ መልክ የለም። ዛሬ ሕይወታችን እንሰራለን፣ ለውጥ የለም። ቁልቁል ነው፣ ለውጥ የለም። እየሰራን እርካታ የለም። እየበላን ከሰውነታችን አልስማማ ብሏል። የምንበላው ምግብ ሁሉ በሽታ ሆኖብናል። በሽታ ሆኗል። ለምን ከተባለ ይሄን ከበላው እታመማለሁ ይላል የሰው ልጅ። ጌታችን መድኃኒታችን ኢየሱስ ክርስቶስ የሰጠን አዝርዕትን እንድንበላቸው በልተን ለክብሩ እንድንበረከክ እንጂ በሽታ አድርጎ የፈጠረው አዝርዕት የለም። ግን የኃጢአታችን የበደላችን ብዛት አንዱ እየበላ ለአንዱ እየተስማማው ለአንዱ ደግሞ በሽታ ሆኗል። አይ ይሄማ ደም ብዛት አለብኝ፣ አንዱ ጥርግ አድርጎ እየበላ ይሄንማ ዶክተር ከልክሎኛል፣ ስኳር አለብኝ እንላለን። አስቸጋሪ ነው ወገኖች። እግዚአብሔር የበይ ተመልካች ከመሆን መድኃኒዓለም ሁላችን ይጠብቀናል። ስለዚህ እቺ ሴት ልጆቿን ቆልፋ አስቀመጠች። ልጆቿን ቆልፋ፣ ነገር ግን ከብት ከብቶች ስለነበሩ እነዛ ከብቶች ማለዳ ጎህ ሲቀድ ስንቅ ሰንቀው ውሃ ሲይዘው በሉ ውጡ ይሏቸዋል። እነዛ መንታ ልጆች ያላቸውን 4 እና 6 ከብቶችን እየነዱ ሌሊት ይወጣሉ። ስትመጡ ማታ ጀንበር ሲያዘገዝቅ ነው የምትመጡት፣ አለበለዚያ በጊዜ እንዳትመጡ ይላሉ። ለምን ከተባለ ሰዎች ልጆቻቸውን ባያውቁ እንኳን ከብቶቹ ስለሚታወቁ እንደነዚህ እኮ የእናቶ ከሌ ከብቶች ናቸው። ከብቶቹ ከታወቁ ልጆቹ ይታወቃሉ። አይገርምም? እነዚህ ጉደኞች፣ እነዚህ ኃጢአተኞች፣ እነዚህ ከመልክ የሌላቸው ቁመት የሌላቸውን ልጆች ፈጠሩ፣ ወለዱ። የኃጢአት መገለጫ ናቸው እያለ ሰው እንዳይሸሻቸው ልጆቻቸው እንዲህ እያደረጉ የእድገታቸው ሳያንሳቸው እንደገና ቤተሰቦቻቸው ደግሞ መከራ በዙባቸው፣ ናቋቸው። ምነው ባትፈጠሩ ይሻል ነበረ፣ እንዲያው መካን ሆኜ ብቀር ነበር አለች። ነገር ግን ጥያቄውን አላቋረጠች። የተሻለ ልጅ እንዲሰጣት፣ የተሻለ ጤነኛ ልጅ እንድታቅፍ ወደ እግዚአብሔር ታሳስባለች። እግዚአብሔር አምላክ ሁለተኛ ጊዜ ደግሞ እንድታረግዝ አደረገ። ሁለተኛ አረገዘች። በማርገዟ አንድም ደስታ አንድም ስጋት ተደረገባት። እንደገና ቀኑ ደረሰ፣ ተወለደ። በመውለዷ በሰላም በመገላገሏ ደስ አላት። አንድም ደስታ አለ፣ አንድም ስጋት አለ። ስጋቱ ምናልባት እቺ ሴት እንደ ወንድሞቿ እድገት ባይኖራት እያለች ተጨነቀች። ነገር ግን እቺ የተወለደችዋ ሴት ልጅ እድገቷ እንደ ወንድሞቿ
ቁልቁል ከመሄድ ይልቅ እድገቷን ተፋጠነ።